የውድመን መንገድ ጥጉ ማለፊያው ወንዙ ጥቁር ውሃ መቻሬ ሜዳው ልሂድ በወልዲያ በአዋጅ መንገሪያው መሄድ ነው እንጂ አዋጅማ ተነገረ ከህዳር 21 እስከ 30 ወልዲያ በእድገትና በለውጥ ጎዳና የስፖርትና ኢንቨስትመንት የንግድ ትርኢትና ባዛር ተደገሰ ስገሪ በቅሎዬ እንድንገባ ሰኞ ቤቱ ወልዲያ ነው ገበያው ማክሰኞ ምን ማክሰኞ ብቻ በምስራቅ ለጅቡቲ ወደብ ቅርብ በምዕራብ ጎንደርና ባህር ዳር በሰሜን ትግራይ በደቡብ ደሴን እየተዋሰነች የተማከለች ባቡር በመሃሏ በቅርቡ ይጀሽከታ ወልዲያ የልማት መሬት አዘጋጅታለች ለማኑፋክቸሪንግ ለኢንዱስትሪ ለሆቴልና ለቱሪዝም ለኢንቨስትመንት ተመራጭ ከተማ አደገች በለው የወልዲያ እግር ኳስ ቡድን ለፕሪሚየር ሊግ አዲስ አበባ የሼክ መሐመድ ሁሴን አሊ አላሙዲ ስታዲየም እየደረሰ ነው ልዩ ልዩ መዝናኛ በሽበሽ ወልዲያ ህዳር 21 ከተፍ ወልዲያ የትግራይ የሸዋ የጎጃም የጎንደር በስተ ምስራቅ አፋር ከነሉሲ መንደር የገብርኤል አንደበት የጉባርጃ ውበት የሙጋዳ ዳጎ ደብረ ገሊላ አንበርት ደፈርጌ ተካሻሽ ፈረስ መግሪያ ጋሻሽ ሱሪያ ገባው ሀብሩ ከውርጌሳ ቦፋ የጉባላፍቶ ጌጥ የመቻሬ ተስፋ አንቸራ የሀብል የላስታው ባንገት የዋርላ ለንጋጣት የዳውንት ቀለበት የሁሉ መገኛ የሲራሮች አምባ ታየችኝ ወልዲያ አምራ ደምቃ አብባ ሞልተናል ልጆችሽ ማን ይቀድምሽና በህብረት ክንዳችን ውዲቷ ወልዲያ ትለኛለሽ ገና ይሄ ሁሉ ጸጋሽ እንደዚህ ሲወራ እናት ዓለም የጁ እምዬ ወልዲያ እንዴት ባንቻንጎራ የቆንጆ ጀግና ሰቆጣ ተስካር መሸሃም ደወርቅ ወሎን ለፍቅር ይወዳል የሚያውቅ ስላለው ላሎ ቸበይ ወሎ ነይ በሏት ሙጋዳ ዳጎ ነይ በሏት ሰዋለው መላ ነይ በሏት ታምራለች ወልዲያ ነይ በሏት ደብረ ገሊላ ነይ በሏት የትንፋስ ቆንጆ ነይ በሏት የጎንደሯ በር ነይ በሏት ደርሰን እንምጣ ነይ በሏት ነይ ዶሮ ግበር ነይ በሏት መርሳ ጎብዬ ነይ በሏት ገባለሽ ብላ ነይ በሏት ሮቢት ዘበናይ ነይ በሏት ማርጠጃ አስጥላ ነይ በሏት ሸንኮራ አገዳ ነይ በሏት ሰጪ ከሳንጋ ነይ በሏት ሰኛባት አገር ነይ በሏት ልክድ ስሪንቃ ነይ በሏት ሸኙኝ ወልዲያ ነይ በሏት ልክድ ስሪንቃ በታላቁ ራስ አሊ በ1770ዎቹ የተመሰረተችው ወልዲያ ከተማ እንደ እድሜዋ ርዝመት የሚቆጠር እድገት ሳታስመዘግብ በርካታ ዘመናት አልፈዋል። ወልዲያ በታላቁ ራስ አሊ ከተመሰረተች በኋላ በርካታውን አመታት ያው አንቀላፍታ የኖረችበት ከተማዋ ምንም አይነት በኢኮኖሚ ማህበራዊ እንቅስቃሴዎቿ የተዳከመች የነበረችበት ነው። በኋላ ላይም ቢሆን በደርግም ባይለ ስላሴ ሲሆን በነዛን ወቅት የተወሰኑ የትምህርት ተቋማቶች የተከፈቱበት ሆስፒታሉም እንደዚህ የነበሩበት ሁኔታ ቢኖርም ነገር ግን የነዋሪዋን ህብረተሰብ የማህበራዊና የማህበራዊ ጥያቄዎች የመለሰችበት አልነበረም። ከተማዋ የሰሜን ወሎ ዞን አስተዳደር ዋና ከተማ ከመሆኗ በፊት በወሎ ጠቅላይ ግዛት ስር ከሚተዳደሩት 12 አውራጃዎች አንዱ በሆነው የእጁ አውራጃ ርዕሰ ከተማ ሆና ቆይታለች። የተለያዩ ገዢዎች ለበርካታ ዘመናት ቢፈራረቁም ሳቢና ማራኪ ለስትራቴጂክ ቦታ መሰረት የሆኗትን ዘርፈ ብዙ ለውጦች ማስመዝገብ የጀመረችውና አይነግቡ የሆነችው ካለፉት 10 አመታት ወዲህ ነው።
የዱሮ ወልዲያ አሁን ባሻጋሪ አንዳንድ ቦታ ላይ የምናያቸው የገጠር መንደሮች አሉ አይደለም እንደሱ ነበር ከዛ በኋላ ግን የፊቱንና ያሁኑን ስናየው ወልዲያ ፊት እንደው ቀበሌ መንደር ተብሎ የሚነገር ነው አሁኑን ስናየው ግን ወልዲያ እንደውም የራስን ማጋነን ካልሆነ በስተቀር በጣም ያማረች የተሻለች ደስ የምታሰኝ ከተማ ናት ነይ በሏት መርሳ ጎብዬ ነይ በሏት ገባለሽ ብላ ነይ በሏት ሮቢት ዘበና ነይ በሏት ማርጠጃ አስተላ ነይ በሏት ሸንኮራ አገዳ ነይ በሏት ሰጪ ከሳንቃ ነይ በሏት ያባት ሀገር ነይ በሏት ልባ ስሪንቃ ነይ በሏት ሸኙኝ ወልዲያ ነይ በሏት ልክል ስሪንቃ ነይ በሏት ሙጋዳ ዳጎ ነይ በሏት ሰዋለው መላ ነይ በሏት ታምራለች ወልዲያ ነይ በሏት ደብረ ገሊላ ነይ በሏት የቲፋዝ ቆንጆ ነይ በሏት የጎንደሯ በር ነይ በሏት ደርሰን እንምጣ ነይ በሏት ነይ ዶሮ ግብር ነይ በሏት መርሳ ጎብዬ ነይ በሏት ገባለሽ ብላ ነይ በሏት ሮቢት ዘበና ለነዋሪዎቿና ለጎረቤቶቿ ምቹ የሆነችና የኢንቨስተሮችን ቀልብ እየሳበች የመጣችው የኛዋ ወልዲያ ከተማ የመሰረታዊ ልማቶች ተጠቃሚ መሆኗና በአራት መንገድ የመስመር እምብርት መገኘቷ ጋር ተዳምሮ ለእድገቷ ትልቅ አስተዋጽኦ አበርክቷል። ከዚህ አንፃር የሰው ኃይል ልማት የሆነውን የትምህርቱን ዘርፍ ብንመለከት ከአንድ ሁለተኛ ደረጃና ከጥቂት አንደኛ ደረጃ ትምህርት ቤት ባለቤት የነበረችው የጥንቷ ወልዲያ ዛሬ ሙሉ ድርጅቱ የተሟላለት የፖሊቴክኒክ የመምህራን ማሰልጠኛ ኮሌጅና የዩኒቨርሲቲ ባለቤት ለመሆን የበቃችና በዘርፉ ትልቅ ስኬትን የተላበሰች ከተማ ሆናለች። መድኃኒቴ ወሎ ቀርቶ የቸው መደረ መገን አንቺ ሆዬ ባቲና ባሰል ያቺ የጥንቷ ወልዲያ ከበርካታ ዘመን ጋር አብረዋት ያለፉትን እድሜ ጠገብ ጥቅርሻ ቆርቆሮቿ ካሮጌ ዘመን ጋር አብረው ተሽረው ዛሬ መንግስት በነደፈው ምቹ የኢንቨስትመንት ፖሊሲ ከዘመኑ ጋር አብረው የዘመኑ ህንጻዎች ተገንብተው ለወልዲያ ከተማ ልዩ ውበትና ድምቀት አጎናጽፈዋታል። የደጋጎቹ ሀገር የእግዚአብሔር መሃልጆ
እሱን ካላየ ዋላና ደላንታ ቅዱስ ላሊበላ አንዳትሉትም ሆይ አንጀቴን ሲበላ መቅደላ ወጥቼ ለቦረና ልንገር መቼም አንጀቱ አይችል የደጋጎቹ አገር ጀማና ረይሎ ነገር ይላዳ ገነቴ ተብረከረኩለት ገባ በጉልበቴ መገን ጦር ሜዳውዬ መገን ልውጣ ግሸማረም መገን እሱ ካላገኘው መገን መቼም ልቤ አይረገም መገን መገን ወረባሞ መገን እንደምነው ቃሉ መገን ወዶ የማይጠላው መገን የሚገኝ በቃሉ መገን ብሎ ነስተራኞሎ መገን ብሎ ነስተራኞሎ መገን ብሎ ነስተራኞሎ መገን ብሎ ነስተራኞሎ ወልዲያ ከተማ በአማራ ክልል ኢንዱስትሪ ከሚስፋፋባቸው ከተሞች ቀዳሚ ሆና ተገኝታለች። ለዚህም እንደ ዋና መመዘኛ የሆናት በውስጧና በአካባቢዋ ለዘርፉ ብዙ አገልግሎት የሚውሉ የከርሰ ምድርና የገጸ ምድር ውሃ ሀብት በበቂ መጠን መገኘቱ ነው። ባዲና ባሰል ጀመረኝ ተስታው ሲቃኘኝ ሊቦለ መገን ወሎ ቃሉ ገራዶና ደሴ ዛሬም በትዝታ ካንተው ጋር ነች ነፍሴ መገንቱ ባላፍቶ ወልዲያና የእጁ የደጋጎቹ አገር የእግዜር መሃል እጁ መቼና ነኝ መሰል ሚያሸጋ ወሎዬ አዳሬ ሀራ ነው ጉባ ላፍቶዬ እንደምነው ሳንካ መቻሬ ሜዳው እንደ እናት ጎቻ የሚናፍቀው የአምባሰል ማርሸት የየጁ ጥንቅሽ ውዱ የሚጣፍጥ አድሮ የሚያገረሽ የፍቅር ሞሃባ የቀባው ለዛውን መልሱልኝ በሉት ልቤ ወሎዬውን መገን ወይ ዶሳ ወይ ዶሳ መገን ወይ አዝዋ ገደለ መገን እንዋ ማብቀል መገን በናፍቆት የሚገለ መገን የደጋጎቹ አገር መገን ወሎ ገራገሩ መገን አንድ በሉኝ እንጂ መገን ሳይጨርሰኝ ፍቅሩ መገን ብሎ ነስተራኞሎ 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 ከሶስት አቅጣጫ የሚያገናኝ የባቡር መስመር ማማከሏ ከወደብ ከተማ በቅርብ ርቀት መገኘቷ ደረጃቸውን የጠበቁ የአራት አቅጣጫ አስፋልት መንገድ መኖራቸው የግልና የመንግስት የትምህርትና ጤና ተቋማት መኖራቸው የዘመናዊና ዓለም አቀፋዊ ስታዲየም ባለቤት መሆኗ በቂ የሚሰራ የሰው ኃይል መኖሩ በርካታ የግልና የመንግስት የፋይናንስ ተቋማት መኖራቸው እንዲሁም ኢትዮጵያዊ ባህላዊ ጨዋነትን የተላበሰ ህብረተሰብን ያቀፈች መሆኗ ወልዲያን ተመራጭና ተወዳጅ ከተማ ያደርጋታል።
የዚህ ሁሉ ሀብት ባለቤት የሆነችው ከተማችን በኢንቨስትመንት ዘርፉ ለሚሰማሩ ባለሀብቶች የከተማ አስተዳደሩ ቦታዎችን ከሶስተኛ ወገን ነፃ በማድረግ ለሁለገብ አገልግሎት የሚውል የገበያ ማዕከል እንዲሁም G+4 እና ከዛ በላይ ለሚገነቡ ባለሀብቶች የ2000 ካሬ ሜትር ቦታ በ10 ምድቦች ከፍሎ እንዲሁም ሌሎችንም ቦታዎች አዘጋጅቶ እየጠበቀ ይገኛል። የኢንቨስትመንት አማራጮችን በመያዝ ከተማዋን አሳድገውና ራሳቸውንም ተጠቃሚ የሚያደርጉ ባለሀብቶችን ለመሳብ እንዲሁም የወልዲያ ሀብትና የአማራ ክልል ኩራት የሆነውን የወልዲያን እግር ኳስ ክለብ የፕሪሚየር ሊግ ውጤት አስተማማኝ መሰረት እንዲኖረው ለማድረግ ከህዳር 21 ቀን እስከ ህዳር 30 2007 ዓ.ም የሚቆይ የንግድ ትርኢትና ባዛር በውቧ ወልዲያ ከተማ ተዘጋጅቷል። በዚህ ባዛር ከላይ የገለጽናቸውን የወልዲያን ጸጋዎች ተጠቅመው ሀብት ሊያፈሩ የሚችሉ ኢንቨስተሮች አጋጣሚውን ሳያሳልፉ ወደ ወልዲያ እንዲገቡ በንግድ ትርኢቱና የተለያዩ ሸቀጦችን እና ሌሎች የምርት ውጤቶችን በመሸጥና በመግዛት እንዲሳተፉ ለአካባቢዋ ነዋሪ የተወለዱና ያደጉባትን በዝናዋ የሚያውቋትን በውጭና በአገር ውስጥ ያሉ ወዳጆቿን ወልዲያ ከተማ በሰፊ ሚዲያ በአዋጅ ጠርታለች። የውድመን መንገድ ጥጉ ማለፊያው ወንዙ ጥቁር ውሃ መቻሬ ሜዳው ልሂድ በወልዲያ በአዋጅ መንገሪያው መሄድ ነው እንጂ አዋጅማ ተነገረ። ከህዳር 21 እስከ 30 ወልዲያ በእድገትና በለውጥ ጎዳና የስፖርትና ኢንቨስትመንት የንግድ ትርኢትና ባዛር ተደገሰ። ስገሪ በቅሎዬ እንድንገባ ሰኞ ቤቱ ወልዲያ ነው ገበያው ማክሰኞ። ምን ማክሰኞ ብቻ በምስራቅ ለጅቡቲ ወደብ ቅርብ በምዕራብ ጎንደርና ባህር ዳር በሰሜን ትግራይ በደቡብ ደሴን እየተዋሰነች የተማከለች ባቡር በመሃሏ በቅርቡ ይሸሽከታ ወልዲያ የልማት መሬት አዘጋጅታለች። ለማኑፋክቸሪንግ ለኢንዱስትሪ ለሆቴልና ለቱሪዝም ለኢንቨስትመንት ተመራጭ ከተማ አደገች በለው። የወልዲያ እግር ኳስ ቡድን ለፕሪሚየር ሊግ አዲስ አበባ የሼክ መሐመድ ሁሴን አሊ አላሙዲ ስታዲየም እየደረሰ ነው። ልዩ ልዩ መዝናኛ በሽበሽ ወልዲያ ህዳር 21 ከተፍ ነው። ወልዲያ